የሰው ቤት አለመጽወተው ላቤም አትድረቅ ይጥላኝ ስኖረው ከሰው አልጠብቅ ልትረፋል ምንድነው የምትሰራው? አካፋውን እኮ ሞዴል አደረገው። ስራ ካልሰራው ብለህ ታስቸግራለህ። እዚህ እኔን ልታስወቅሰኝ ግፍ እንዳትሆንብኝ ብዬ እንጂ መጀመሪያውንም ስራ እንደማትችል አውቄ። በላፍጥ ነው እባክህ። የሰው ፊት ካራው ስለቱ አይፍረጠኝ ከቶ አይውጋኝ። ሱቁኝ ነው እባክሽ። ቃልና አባባ ስፔር ናቸው። አይ ኖ ዙቤ አይ ሚስ ዩ ቱ። ሚስቴ ወዴት ነው ጥለሽ የምትሄጂው? ምንድን ነው? ነይ ብዬሻለሁ፣ ነይ ብዬሻለሁ። አንዴ ዙቤ ደውልልሻለሁ። ሚስቴን ልቀቃት። እናትህ እብድ እፈራለሁ። የሆነ ነገር አድርግ። ይኸውልሽ እኔ በባለ ትዳር መሃል አልገባም። ኧረ እኔማ ትሙት አላውቀውም። ይመችህ። ኧረ እባክሽ ወደዛ። ሳያቅሽ ነው ሚስቴ የሚልሽ? እማ ትሙት አልኩህ እኮ እኔ ከዛሬ ውጭ አይቼው አላውቅም። እሺ ቆይ ለምን በንግግር አትፈቱት? ምኑን? ኧረ ቆንጅት ቆይሷል ከሄደ እንከኔ የለብሽ ውብ ነሽ በተፈጥሮ። በጣም አመሰግናለሁ። በቃ አዎ በቃ እሺ በቃ ይቺ እሺ ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። አሂ የሐረር መንደሪ የመስከረም አደይ። አቤት። ይቅርታ አባት፣ እሱ ስልኬ እኔ ነው። በእናትህ በጣም የምፈልገው ብዙ ፋይሎች አሉበት። ችግር የለውም እመልስልሻለሁ፣ ግን በምትኩ እራት ትጋብዥኛለሽ። ችግር የለውም እጋብዝሃለሁ። ችግር የለውም። በዚህ አይነት ቁርስን ትጨምሪልኛለሽ ማለት ነው? ኧረ የፈለግከውን አድርግልሃለሁ። ችግር የለውም። ብቻ ስልኩን መልስልኝ። በቃ ቅድም እብድ አባሮሽ የገባሽበት ቤት አለ አይደለ? እዛ ነኝ። ወይኔ ጉዴ! ቡቲክ ነው እንዴት አልኩት። ይኸውልሽ እኔ ሀሳቡን የሚቀይር ሰው በጣም ነው የሚያስጠላኝ። ኧረ እኔ ሀሳቤን አልቀየርኩም። ነይ በቃ። እሺ አመሰግናለሁ። ምን አይነት ጦስ የሆነ ልጅ ነው አንተ? በላውን ተነስ እናወጣ በእናትህ።